ስኬት ትፈልጋለህ እርሱ ግን ይርቃል ትሞክራለህ አይሳካልህም ማደግ ትፈልጋለህ ብሶብሃል ተስፋ ተሟጦ ቁጭ ያልከው ስለማትችል አይደለም ይልቅ የስኬታማ የብልህና አስተዋይ ሰዎች አስተሳሰብና ትልቁ ሚስጥራቸው ስላልገባህ ነው ሰራተኛውን ቢዝነስማን መንፈሳዊ ሰው ሁን ለስጋዊ አይደላ ሰው ስኬታማ ሁን አትሁን ትልቁን ትንሽ ተማር አትማር ይህ ቪዲዮ ላይ መለከት አይችልም ይመለከታል የዚህ ዓለም 90% ሰዎች በሙሉ ተራ አስተሳሰብ ያላቸው ተራ ሰዎች ናቸው አንተም ኦርዲናሪ ወይም ተራ ሰው ከሚባሉት ውስጥ ስለሆንክ ይሆናል ምናልባት ዛሬ መገኘት በሌለበት ቦታ የተገኘው ስለዚህ ተራ የሚባሉ ወይም ኦርዲናሪ የምንላቸው የዓለም 90% ሰዎች ፋይናንሻሊ ስለ ገንዘብ ያላቸው አመለካከት ስፒሪቹዋሊ መንፈሳዊ ህይወታቸው ሜንታሊ አስተሳሰባቸውና ፊዚካሊ የሰውነት አቋማቸው ምን ይመስላል የሚሉት እነዚህን አራት ነገሮችን እንመለከትና ራሳችሁን የትኛው ካታጎሪ ውስጥ እንደምታገኙት እንመለከታለን የመጀመሪያው ፋይናንሻሊ ተራ የሚባሉ ሰዎች ኦርዲናሪ የሚባሉ ሰዎች ፋይናንሻሊ ወይም ስለ ገንዘብ ያላቸው አስተሳሰብና ዕውቀት ምን ይመስላል ተራ የሚባሉ ሰዎች ስለ ገንዘብ ያላቸው አመለካከት ገንዘብ ካዩ የሆነ ነገር መግዛት ማባከንና ነገር ሊደግሙት የማይችሉትን ነገር በመግዛት ገንዘባቸውን ማጥፋት ይፈልጋሉ ገንዘብን የማባከን ባህላቸው መጀመሪያ ያለ አግባብ ያባክኑና የቀራቸውን ይቆጥባሉ ገንዘባቸውን ኢንቨስት ከማድረግ ይልቅ ሪስክ መውሰድ ስለማይፈልጉ በደሞዝ ተቀጥሮ ሷን በወር አንዴ እየጠበቁ መኖርን ይመርጣሉ ስለ ገንዘብ የሚጠናም የሚነበብ አይመስላቸውም ብዙ ግንዛቤ የላቸው የሚያቀዱት ለዛሬ ለቀናት ቢበዛ ለወር ብቻ ነው በአጠቃላይ ትልቅ ነገር አይመኙም ቢፈልጉም ያንን ለማግኘት መስዋዕትነት ለመክፈል ፍቃደኛ አይደሉምና በህይወታቸው ለውጥ አይታይም እዳ የሚያበዙ ደግሞ ማላቂ ህይወታቸውን ሊቀይር የማይችል ነገር ላይ ገንዘብ ያፈሳሉ ለምሳሌ ልብስ ላይ ስልክ ላይና ላይፍ ስታይል ላይ የጊዜ አጠቃቀማቸው ተመሳሳይ ነገር ለሚያደርጓት ለተቀጠሩባት ስራ ካልሆነ አልባኔ ቦታ የሚያዘወትሩ ናቸው ሁሌ ችግር ነው የሚያወሩት ገንዘብ ስለሌላቸው ስላጠራቸው ሁሌ ከማመስገን ይልቅ ኮምፕሌን ወይም ማማረርን ያበዛሉ በዙሪያቸው ያሉ ጓደኞቻቸው እንደነሱ ሲበዛ አባካኞች አማራሪዎች ናቸው የሚሰሩት ለገንዘብ እንጂ ገንዘብ ለነሱ እንደሚሰራ ዕውቀቱን ፍላጎቱም የላቸውም በአጠቃላይ ተራ ሰዎች ወይም የዓለም 90% ሰዎች ሀብታሞች እንዲያቸው በመፈለግ ያባክናሉ ኪሳራና ጥብቀው ይፈራሉ አልችልም የሚል ቃል ይደጋግማሉ እንጂ እንዴትና በምን ይህን ነገር ማድረግ እችላለሁ ብለው በጥልቀት ማሰብና ራሳቸውን ማስጨነቅ አይፈልጉም ፈታ ማለትን ይወዳሉ ሁለተኛውና ወሳኙ ነጥብ መንፈሳዊ ህይወታቸው ምን ይመስላል ችግር ባጋጠማቸው ጊዜ ብቻ ፈጣሪን የሚጠጉና ስለተደረገላቸው ነገር ሳይሆን የጎደላቸውን ብቻ ያያሰቡ የማያመሰግኑ ናቸው እምነታቸው በልማድና በባህል እንጂ በትክክለኛ ቀኖናና ህግ የማይመሩ ልምድ የሚያጠቃቸው ሰዎች ናቸው በየጊዜው መንፈሳዊ ህይወታቸውን ለማሳደግ ምንም ሲያደርጉ አይታዩም ይልቅ ከነበራቸው እድገት እየወረዱ አጓጉል ሰዎች ይሆናሉ አብዝተው የሚጨነቁ ናቸው እንጂ በፍጹም እምነት የሚያስጨንቃቸው ነገር ለፈጣሪ በመስጠት እንደሚስተካከል ጥልቅ እምነት የላቸውም መንፈሳዊነታቸው ጊዜያዊ ነው ጧት ቅዳሴ ከሰዓት ጭፈራ ዛሬ መንፈሳዊያን ቦታ ነገ ደግሞ እነሱን የማይመጥን ቦታ በቃላት መንፈሳዊያን በተግባር ግን ሌላ ሰዎች ናቸው እየጸለዩም ቢሆን ሰዎችን ይቅር ለማለት ብዙም አይፈልጉም ይቅርባዮች አይደሉም ከውጭ አለባበሳቸው ያማረ መጾማቸው ሰዎች እንዲያውቁላቸው እንጂ የሚያደርጉት መንፈሳዊ ተግባር ለሰማይ አባታቸው ብለው ያደርጉትም አመስጋኞች አይደሉም ይልቅ ለሰዎች የተደረገው እንዴትና ለኔ ለምን እንዳልተደረገልኝም በማለት ፈጣሪን የሚያማርሩ ናቸው ራሳቸው ጥሩ መንፈሳዊ ህይወት ሳይኖራቸው ሰዎችን ይነቅፋሉ የራሷ ያደረ የሰው ታማስላለች አይነት ሰዎች ናቸው ትንሽ ያደረጓት ነገር አግዝፎ ሰዎች ወቁልን የሚሉ በጠቅላላው የሰዎችን ከንቱ ውዳሴ የሚፈልጉ አይነት ሰዎች ናቸው መንፈሳዊ ህይወታቸው ተራ የሚባሉ ሰዎች ይህ ነው ሶስተኛው ሜንታሊ ኤንድ ኢሞሽናሊ አእምሮ አስተሳሰባቸውና የስሜት ብስለታቸው ምን ይመስላል በተራ ነገሮች ሳይቀር አብዝቶ የሚጨነቁ እንጂ የመፍትሄ ሰዎች ሆነው ይህ ቢፈጠር ይህን አደርጋለሁ ማለት የማይችሉ ጭንቀታሞች ናቸው ሁሉም ነገር ወደ ግላቸው ወይም ከራሳቸው ጋር ያገናኙታል ሰው ሲርቃቸው ሲጣላቸው ሲያገላቸው ምክንያቱም ምንም ይሆን ምን እርሱ ወይም እሷ ድሮም ከኔ ጋር ችግር አለባት ወይም አለበት ባይ አይነት ሰዎች ናቸው ትናንትን በማስታወስ በጸጸት ነገ ምን ይፈጠር ይሆን በማለት በመፍራት ትናንትና ነገ ላይ የሚኖሩ እንጂ ዛሬ መኖር የማይችሉ ምስኪኖች ናቸው ስሜታቸው ከፊታቸው እየተነበበም ቢሆን ደህና ነኝ ምንም አልተፈጠረም የሚሉ ትክክለኛ ስሜታቸውን ለመደበቅ የሚጥሩ አስመሳዮች ናቸው ደስታን ለራሳቸው ከመፍጠር ይልቅ
ይልቅ ሌሎች ጠቃሚ ናችሁ፣ የሚፈቀር ማንነት አላችሁ እንዲሏቸው ደስታን ከውጭ የሚፈልጉና ሌሎችን በተናደዱባቸው ጊዜ በዛ ቅጽበት እኔ ከንቱ ነኝ ብለው ለራሳቸው ክብር የማይሰጡ አሳዛኝ አይነት ሰዎች ናቸው። መውደቅን የሚፈሩ ኪሳራን ከመፍራታቸው የተነሳ አዲስ ነገር መጀመር የማይፈልጉ በዚህ ምክንያት ለማደግ ወይም ለመለወጥ ለራሳቸው እድል የማይሰጡ አይነት ሰዎች ናቸው። የሌሎች ስኬት፣ ቁንጅና፣ ላይፍ ስታይል እያዩ ራሳቸውን ከሌሎች ጋር የሚያወዳድሩ በጠቅላላው በራስ መተማመንና ሰላም የሌላቸው ሰዎች ናቸው። በደቂቃ ውስጥ ከደስታ ወደ ሀዘን ሙዳቸው የሚቀያየር በፍጥነት የሚከፉ የሚናደዱና ቀጥሎ ለሚፈጠር ነገር የራሳቸውን ስሜት መቆጣጠር የማይችሉ ቆንጆ፣ ጀግና፣ የተዋጣለት ሰው እንደሆነ ራሳቸው እያወቁትም ቢሆን እንኳ የሰዎችን አድናቆት የሚጠብቁ ሰዎችን አፕሩቭ እንዲያደርጓቸው የሚፈልጉ ምስኪኖች ናቸው። ለራሳቸው ጊዜ ወስደው ከራሳቸው ጋር ማውራት የማይችሉ የግል እረፍት የማሰላሰል ጊዜ የሌላቸውና ህልማቸውም የሚደብቁ በዚህ ምክንያት ብቻቸውን በርን አውት ወይም የጨጓራ በሽተኛ ሊሆኑ የሚችሉ ሀዘንና ድብርት የሚያጠቃቸው ሰዎች። በአጠቃላይ ሜንታሊና ኢሞሽናሊ የተራ ሰዎች ጸባይ ይህንን ይመስላል። አራተኛና የመጨረሻው ወሳኙ ነጥብ ፊዚካሊ ወይም የሰውነት አቋማቸው ምን ይመስላል? አብዝቶ መተኛት፣ ፊልም ማየት፣ ለረጅም ሰዓት መቀመጥ የሚወዱና አብዛኛው ሰዓታቸውን ከስልካቸው ጋር የሚያሳልፉ እንጂ እንቅስቃሴ ወይም ስፖርት ለማስረት ዝግጁ ያልሆኑ ሰዎች ናቸው። የሚመገቡት ነገር አይመርጡምና ጃንክ ፉድ በብዛት በመመገብ ላላስፈላጊ ክብደትና መጨመርና ድብርት ይዳረጋሉ። ከስልካቸው ስክሮል በማድረግ የሚተኙት አርፍደው ስለሆነ በቂ የእንቅልፍ ልምድ ስለሌላቸው ሲነቁ የድብርትና ትኩረት ማጣት የጤና ችግር ያጋጥማቸዋል። በስራ ቦታ፣ በቤትም ሆነ በሚዝናኑበት ቦታ መቀመጥ ስለሚያበዙ የደም ዝውውራቸው ይቀንሳል። የጀርባ ህመም፣ ዝቅተኛ የሆነ የሰውነት ጥንካሬም አላቸው። በቂ ውሃ ስለማይጠጡ ደረቅ የሆነ ቆዳና ለሰውነት ድርቀት ይዳረጋሉ። ምቾትን አብዝተው ስለሚወዱ በደረጃ ከመሄድ ይልቅ ሊፍትን ይጠቀማሉ። ያጭሳሉ። አብዝተው አልኮልን ለመጠቀም ራሳቸውን ይገፋፋሉ። ናቅ ምግቦችን ያዘወትራሉ። ይህ ልማዳቸው ደግሞ ጤናቸውን፣ ጭንቅላታቸውን ቀስ በቀስ ይጎዳል። ስልካቸውና ቲቪ ላይ ብዙ ስለሚቆዩ አይናቸው ሜንታል ትኩረት እንዲያጣና ለአንገትና ለአይን ህመም እንዲጋለጡ ያደርጋቸዋል። ራሳቸውን እንቅስቃሴ በማድረግ ስለማይንከባከቡ ይህ ደግሞ በራስ መተማመናቸውን ያወርድባቸዋል። ዝቅተኛ ኢነርጂ ያላቸው ናቸው። ምክንያቱም በቂ እንቅልፍ፣ ያልተስተካከለ አመጋገብና እንቅስቃሴ ስለሚያደርጉ አቋማቸው የተስተካከለ አይደለም። ይህ ደግሞ ለትንሽ ጊዜም ቢሆን ንቁ ሆነው ወይም ውጤታማ ስራ ለመስራት ሲቸገሩ ይመለከታሉ። ስለዚህ አቋማቸው ተራ የሚባሉ ሰዎች ይህንን ይመስላል። በአጠቃላይ በተመሳሳይ ህይወት የተጠመዱ አጭር ሀሳቢዎች፣ ስለ ዛሬ ብቻ የሚያስቡ፣ ለመለወጥ ፈርተው ምቾት ቀጠና ውስጥ የሚዋዥቁ፣ ሁሌ ስለ ችግር የሚያወሩ፣ የሚያማርሩ፣ ራሳቸውን ኃላፊነት ከመውሰድ ይልቅ ሰዎችን የሚያመካኙ ሰበበኞች፣ ስለ ሰዎች አብዝተው የሚጨነቁ፣ መማር የማይወዱ፣ በቀላሉ የጀመሩትን የሚያቆሙ፣ ችግርን መጋፈጥ የማይፈልጉ፣ መውደቅን የሚፈሩ፣ ስለ ሰዎች አብዝተው የሚያወሩ፣ በጨዋታ ጊዜያቸውን የሚያባክኑ፣ በበዓልና በረፍት ቀን ብቻ የሚደሰቱ፣ ራሳቸውን ከሰው ጋር እያወዳደሩ እነሱ ብቁና እድለኞች እንዳልሆኑ የሚያስቡ ምስኪን ፍጥረቶች፣ ማንኛውም ሰው የሚያስበውን ቀላል ነገር የሚመኙ፣ እቅድ አልባዎች፣ በአጋጣሚ የሚኖሩ፣ በሌሎች ላይ ጥገኛ የሆኑ፣ ከሚሰሩት በላይ የሚያወሩ፣ ጤናቸው ላይ የማይሰሩ፣ ስለሚሳካላቸው በራሳቸው የማይተማመኑ ምስኪኖች ናቸው። የተከበራችሁ ይህን ቪዲዮ የምትመለከቱ ቤተሰቦች ሁላችሁ እኔን ጨምሮ አብዛኞቻችን ስኬት የራቀን መኖር የሌለብን ቦታ ላይ ያስቀመጠን ህይወት የከበደን መጀመሪያ ራሳችንን ተራ ከሚባለው ህዝብ ማውጣትና መለየት ስላልቻለን ነው። ስለዚህ ራሳችሁን ጠይቁ። ተራ ህዝብ፣ ተራ አስተሳሰብ ይዞ ለመቀየር ማሰብ ባልተሳለ ቢላ በግ ለማረድ መሞከርና ጊዜን ማባከን ነው ወዳጄ። በቃ መቀየር አለብህ። የተሻለ ህይወት ያስፈልግሃል። ሆድህ ላይ ሳይሆን ጭንቅላት ላይ መስራት አሁን ትጀምራለህ። በቀጣይ ቪዲዮ ታዲያ እንዴት ተራ ከሚባለው ህዝብ በአስተሳሰብና ሞራል ተለይቼ ህልሜን ማድረግ የምችለው የሚለውን ብሬክዳውን አድርገን እንመለከታለን። በዚህ ቪዲዮ ራሳችሁ የት ካታጎሪ እንዳላችሁ የሆነ ጠቃሚ ነገር እንዳገኛችሁ አልጠራጠርም። በቀጣይ እስክንገናኝ ድረስ በያላችሁበት የምድር ዳርቻ ሰላማችሁ ብዝት ይበል። እኔን ለማበረታት ሰብስክራይብ እና ላይክ በማድረግ ቤተሰብ ሁኑ። አመሰግናለሁ።